ያልተፈቀደላቸውን ፎቶ ይብጥብናሉ ምን አሳወቀህ አንተ አሁን ዘይት ከዛ ትነሳለህ እንዴ ታውቃለህ ይሄ መጥፎ ነገር በትነተኛክ በሰው እንቅልፍ እኮ ልትቀር ትችላለህ ልሞት ትችላለህ ስትነሳ ቀብሩ ስትነሳ ትችላለህ ይሄን ታውቃለህ ባሮች አላህ የሚፈሩ ባሮች ወደ አላህ የተመለሱ ይፈልጉትን ነገር ሲቀበሉ አንተ ደግሞ ያልተፈቀደልን ሰዓት ላይ ቁጭ ብለህ حرام ትለቃለህ ካልተፈቀደ ሲልካ ታወራለህ ትጀናጀናለህ ያልተፈቀደልን መጥፎ ሱራዎችን ትመለከታለህ اتق الله يا عبد الله الله ፍራ አላህ እኮ ይመለከታል ይሰማል ያውቃል የፈለገ ከማትና ከአባት ብትደበቅም ከጓደኛክም ብትደበቅም ጌታ አላህ Subhanahu Wa Ta'ala ያውቃል ከፈለገ ደግሞ አያይዙ በጣም ይበረታል ይይዛል ከያዘክ ደግሞ አታመጣው አውቆ ነው የሚተወካውን እንደፈለግኩን ይላል ከደስ ማምለጫ ነው ማምለጥ አይችልም ከሱ አላህን እንፍራ በሰዓት ላይ ጌታችንን እንጠቀምበት አቀል شيء ቁም እስቲ አንድ ወለካ ስገድ ከዛ ቁርአን ቅራ እንደው የማለከካ ቀይን ብቻ ከደርክ በኋላ ሄድና የምታነበውን የአዱኛ ትምህርትን ቢሆን አጥና ያ اخي ሙራጃ አድርግ ፌስቡክ እና ዋትስአፕ ላይ ምናምን ቁጭ ብለህ ጊዜን ከምትገል ማለት የማይሆን ነገር ከምትለቅ የማይሆን ነገር ከምታይ አላህን ፍራ አንተም አንቺም የአላህ ባሪያዎች ሴትም ይሄ ነገር በጣም ጥንቃቄ ማድረግ ያስፈልገናል በተለይ ወጣቱ አሁን የተበላሸበት ማለት ሴቶችም ክብራቸውን ያጡበት በዚህኛው ኢንተርኔት ትሉታል ሼክ አብዱልዛቅ አልበድር በቃ ነዳጅን የሚያጠፋት ነገር ማለት ፌስቡክ ይወጣል አንደኛው ነው ፌስቡክ ነው አንደኛው ማለት والله ስንት ወጣቶችን ያበላሸብን ነው ሴቶች ዱሮ ይሄ የተለያየ መጥፎ ነገር አንድ አማኝ የሆነ ሴት ጋር ለመድረስ በጣም ጠባብ ነው ጉዳዩ ፊትናው የሆነ መጥፎ ነገር የሚደርሳት ወይ በጓደኛዋ በኩል ወይ በጣም ካነሰ በሆነ በመንደነው በቴሌቪዥን ምናምን አሁንስ እሷ ቤት ቁጭ ብላ ስልክ ትከፍታለች ፌስቡክ የሚባለው ነገር ቤቷ ቁጭ ብላ የዓለም መጥፎ ነገር ሁሉ ይደርሳታል قاذورات العالم كله ዓለም ላይ ያለው ሁሉ መጥፎ ነገር አስቀያሚ ነገር ሁሉ ይደርሳል اعوذ بالله አላህን እንፍራ እህቶቻችንም አላህን እንፍራ በላቸው ያ اخي ወጣትነት ተጠቀምበት በወጣትነትን ጊዜን ተጠቀምበት ገና አላህ ታላ ፊት ማየት ትፈልጋለህ ጀነት መግባት ትፈልጋለህ ከሚዛን መዳን ትፈልጋለህ ፊትለፊትህ እኮ ገና ጀሃነም አለ ሲራጥ አለ ገና يوم القيامة 50,000 ዓመት ሙሉ ሚዛን ላይ ትቆማለህ ፀሐይ አንተ ጋር ትቀርባለች ገና ይቀብር ጭንቅ አለ ፊትለፊትህ ይሄን እያወቅህ ነው አንተ ወጥፈለከ ምን ሰራ ይሄ ነገር እያወቅህ ነው ሴቶች የምታባላሻቸው يوم القيامة እኮ ሰዎች የሚሰቃዩበት ጊዜ ሰባት ሰዎች አላህ Subhanahu Wa Ta'ala የራሱ ጥላት ያደርጋቸዋል ከዛ አንደኛው ማን ነው شاب نشأ في عبادة الله استوس شاب نشأ في عبادة الله ወጣት ነው ጊዜውን በአላህ ተዓላ ያሳለፈ አላህን በመገዛት ሰላትን በመስገድ አላህን በመፍራት ጊዜን ያሳለፈ ወጣትነት ኃይል አለው ስሜትም አለ ብዙ ነገር ይፈታተናል ይሄ ሁሉ አልፈ አላህን ፈርተ ስሜትህን ተቆጣጥረከው በዛ ላይ ወጣትነትህ በዲን ላይ የምታሳድግ ከሆነ ነገ يوم القيامة ጥላ ባይለበት ጊዜ ፀሐይ በምትቀርብበት ጊዜ እናት ከልጁ በምትሸሽበት ጊዜ ልጅ ከእናት በሚሸሽበት ጊዜ ሚስት ካንተ ከምትሸሽበት ጊዜ እናት እርጉዝ
በሆነ የተሸከመችዋን ነገር በድንጋጤ የምትጥልበት ጊዜ ሕፃን ልጅ በድንጋጤ ሽበትን በሚያወጣበት ጊዜ አላህ ስብሓነሁ ወተዓላ በዛን ጊዜ 7 ሰዎችን ጥላ ስር ያደርጋቸዋል። የውመ ላ ዚለ ኢላ ዚሉህ ጥላ ባይለበት ጊዜ። ከዛስ ማን ነው? ሻቡን ነሻ ፊ ጣዓቲላህ ወጣት ሆኖ ጊዜውን በአላህ ተዓላ ያሳለፈ ነው። አሁን ነው ጊዜው። እንደፈለኩ ይፈነዳለሁ በኋላ አላህን ወደ አላህ መለሳለሁ ማለት አታስብ። መቼ እንደሞት እንደሚመጣብህ አታውቅምና። ሌላኛው ማን ነው? ወረጁሉን دعته المرأة الصالحة فقال إني أخاف الله كذا اسمان ነው አንድ በጣም የምታምር ሴት ዘሯ በጣም የከበደ ሀብታም የሆነች በጣም የምታምር ተዘጋጅታ ማንም ባይለበት ጊዜ ቦታ ላይ እንደው እኔ ከኔ ጋር ተጫው ዝሙትን ስራብኝ ስትለው فقال إني أخاف الله እኔ አላህን ፈራለሁ ያለ ሴትም እንደዛው አንድ መጥፎ ሰው ማንም በሌለበት ካንቺ ጋር ዝሙት ሊሳምትል ከሆነ እሷን በጊዜዋ ኢኒ አኻፉላህ አለች። እነዚህ ናቸው የአላህ ተዓላ ጥላ ስር የውመል ቂያማ የሚሆኑት። ይሄ ደግሞ በማን ላይ ዙሪያ ነው? በወጣቶች ዙሪያ የሚያጠነጥን ነው። ጊዜ ተጠቀምበት። አላህ ወደ ሰማይ ይወርዳል ስንል እናምናለን። በዛን ሰዓት ላይ ቆመን አላህን እንለምን በተለያየ ነገር በመጥፎ ነገር ጊዜያችንን ከምናሳለፍ ማለት ነው። طيب هذا بالله التوفيق ان شاء الله الى ትምህርት ዝላይ እናቆምና ነገ ደግሞ ان شاء الله የቀረውን 6 ቤቶችን ነገ በአላህ ፍቃድ እንጨርሳለን።